እንደናችሁ ይሄ ቪዲዮ በተለይ እንግሊዘኛ አላቀም ብላችሁ የእንግሊዘኛ ጽሁፍን ባላየላሽ የምትሏት በጣም ተጠቅማችኋል። ከዛም ስክሪን ሪከርድ ለማድረግ የስክሪን ሪከርድ ማድረጊያ አፕሊኬሽን ከጉግል ፕሌይ ስቶር የምትወርዱ ተሳስታችኋል። ሳምሰንግ ስልክ ይዛችሁ በተለይ ስማርት ሳምሰንግ ስልክ የያዛችሁ ስማርት ስልክ ማንኛውም ስማርት ስልክ ሳምሰንግ ሙጭ ቢሆን ማለት ነው እነዚህ እንደ በተለይ ስማርት ስልኮች ከ16 ራም በላይ ያሉ እነዚህ ሁላቸውም የራሳቸው የሆነ ብዙ ሲስተም አላቸው ማለት ነው ሴቲንግ ውስጥ ካወቃችሁ ስለዚህ ስክሪን ሪከርድ እዚህ ሴቲንግ ፓነል ላይ ታጣችሁት የት ነው የምታገኙት? ሴቲንግ ፓነል ማለት እንደዚህ ወርታይ ከፈት የምናደርገውና እዚህ ኖቲፊኬሽን ምናምን የሚገኙበት ነው። ይሄን እንደዚህ ተከፈታችሁ በኋላ እዚህ ላይ ስክሪን ሪከርዳችሁ ከሌለ እንዴት ነው የምታገኙት? እዚህ ተከፈታችሁ በኋላ ይሄንን እዚች የኤዲት መለከቷን ወይም ደግሞ የእርሳስ ምልክት መስመር ስለሆነ አንዴ ነካ እናደርጋለን። እሷን አንዴ ተነኪያን በኋላ ሌላ ኤዲቲንግ ምልክት እዚህ ላይ ትመጣናለች። እሷን ነካ እናደርጋለን። አሁን እሷን ከነጋን በኋላ እንደምታዩት እዚህ የነበሩ ነባሮቹ ፓነል ሴቲንግ አሉ። እዚህ ግን አቬሌብል በተንስ የሚሉት ሞልተዋል ማለት ነው። እዚህ እነዚህን ወደዚህ እንዴት ነው የምናስገባት? ስክሪን ሪከርድ ያል እዚህ ላይ ከሌለ 100% እዚህ ላይ ነው የሚቀመጠው ማለት ነው። እዚህ ላይ ያላችሁ እንዴት ነው ይሄን የምታደርጉት? ለምሳሌ እኔ ይሄን ልፈልገው ለዚህ አስገባለሁ። ከዚህ ደግሞ የማልፈልገው ለመቀነስ ተፈለኩኝ። ለምሳሌ እኔ I don't want this ይቀመጥ ሁሉም በቃ እዚህ የምፈልገው ነው። ተዝ አሁን መልሼ ቻት ጂፒቲ ለምሳሌ እኔ ፈልገዋለሁ እዚህ ይገባል። ታስገባው በኋላ እንዲስ ደን ነው የማደርገው። ኦኬ ደን አስቀመጥኩ ማለት ነው። ጨረስኩ። ስክሪን ሪከርድ ስናረግሳ እኛ ስክሪን ሪከርድ እያደረግን አጠገባችን ያለ የኛም ሆነ የማንኛውም ድምጽ እንዳይገባ ተፈልገን እንዳለ ሪከርድ ማድረግ የፈለግነውን ሚዲያውን ብቻ ሪከርድ እንድናደርግ እንዴት ነው የምናደርገው? ቀጥታ የስክሪኑ ሪከርድ ማድረጋውን ሆልድ አድርገን አንዴን ይዘዋለን። እንደዛ አማራጩ ይመጣልና ማለት ነው። ይሄ አማራጩ ሲመጣልን እንደምታዩት እዚህ ላይ የኔ አሁን ሪከርድ ሳውንድ ብሎ ብሉ ከለር ላይ ሚዲያ ኤንድ ማይክ ይላል። ይሄ ሚዲያ ኤንድ እዚህ ላይ አንድ ነካ ስታደርጉ ሁለት አማራጭ ይመጣላችኋል። ሚዲያ ኤንድ ማይክ ወይም ደግሞ ሚዲያ ብቻ የሚል ይመጣል። ሚዲያ ላይ ብቻ ታደርጉታላችሁ። በጣም ምንም ነገር ብደንሱ ብጨፍሩ የእናንተ ድምጽ አይሰማላችሁም ማለት ነው። ላሽ ብሎ ራሱ ሪከርድ ያደርጋል። ከዛ እዚሁ ላይ ደግሞ እነዚህ ለምሳሌ አትቺ የምትንቀሳቀሰው ታች በተኗ እንድታይ ተፈለጋችሁ እቺ ኦፍ ተሆነች ኦን ታረጋላችሁ ማለት ነው። ከዛም ደግሞ ይሄን ምንድነው እናንተ በእንትን ይወጣላችሁ በካሜራ ሲወጡ በትንሹ ካሜራ ይወጣላችሁ ስክሪን ሪከርድ ስታደርጉ ይሄንን እንደሳብ ስታደርጉ ከፍ ይላል። አሁን ግን አይልም እየተጠቀምኩ ነው። ላርጅ ስታደርጉ ትልቅ ይሆናል፣ ስሞል ስታደርጉ ትንሽ ይሆናል ማለት ነው። ይሄ ደግሞ እንደምታዩት እዚሁ ላይ ቪዲዮ ኳሊቲ ብሎ 1080 ፒክሰል ይላል። 1080 ላይ ብታረጉት በጣም የመጨረሻው የተጣራው የካሜራ ሲስተም ነው ማለት ነው። እዚህ ላይ አድርጋችሁ ስክሪን ሪከርድ ማድረግ ትችላላችሁ። ከዛ ወደ መጨረሻውና ለእናንተ በጣም ጥሩ ነው እንግሊዘኛ ለማታውቁ እንግሊዘኛን እስኪ አትሉም ያልኳችሁ ደግሞ እንዴት ነው እቺ ሆልድ በተኗ ይሄ ሳምሰንግ ስማርት ሳምሰንግ ስልኮች ራሳቸው ላይ ሲስተም የተሞላላቸው ስለሆነ እቺ ሆልድ በተኗ አለች። እቺ ሆልድ በተኗን አንዴ ጫን ብለን እንይዛታለን። ጫን ብለን ስንይዛት ያየነው ጽሁፍ ላይ ነው። ለምሳሌ እኔ ጎግል ልግባ እንበልና እንግሊዘኛ የሚገኘው እዛ ስለሆነ በአብዛኛው ጎግል ላይ ይሄ አለ እንበል። ይሄ ጽሁፍ አለ። ለምሳሌ እኔ እንግዲህ ይሄ ሳምሰንግ ጋላክሲ ምናምን የሚላል ወይ ደግሞ እዛና አይ ስዊችድ ፍሮም ምናምን ይላል። ይሄንን እንዴት ነው እኔ በእንግሊዘኛ ከተባተብኩበት በራሴ አማርኛ እንዳነበው ተፈለኩ ምን አደርጋለሁ? ሆልድ በተናችን ጫና አድርጌ ይዛታለሁ። ይሄ እናንተ ሳምሰንግ ስልክ ወይ በተለይ ኤ ምናምን ሁላቸውም አላቸው። ምን ነው ታርጉት? ይሄን ሆልድ በተኑን ጫና አድርጋችሁ ትይዙ ይሄው ይመጣላችኋል። ትራንስሌት በተን ይው አንዴ ትነኩታላችሁ። ከዛ ሳምሰንግ ጋላክሲ ወደ አይፎን ቀይሬዋለሁ ምናምን ይሄ ይመጣል ማለት ነው። ይሄ ነው የሚለው ያ እንግሊዘኛ ያላውቁት ያላችሁት ወደ ራሳችሁ አማርኛ ይቀየርላችኋል ማለት ነው። ዛሬ ቴክኖሎጂ በጣም ቀላል ነው። ለሁሉም ማጠቃቀም ቀለል አድርጎታል። እኛ ተጠቀምንበት ማለት ነው። ስትጠቀሙ ግን እንደዚህ ሆልድ በተኗን ጫን ስታረጉ የናንተ እንደዚህ ነክታችሁ አማርኛ እዚህ ላይ ከሌለ ምን ነው የምታረጉት? እዚሁ የነበረውን ላንጉጅ ትነኩታላችሁ። እንደዚህ አማርኛ ከሌለ እዚህ ላይ ሰርች ምልክቷ ላይ ነካ ታረጉና አምሃሪክ ትላላችሁ። ይሄው አምሃሪክ ይመጣልና ቴክስት አድርጉት ታስገቡታላችሁ ማለት ነው። በዚህ መንገድ ተጠቀማላችሁ። በሰብ ቪዲዮ ከተመቻችሁና ሰብስክራይብ ላይክ ማድረግ አይረሳ። አበረታቱን። እስቲ እየሞከርን ነው። እውነት በጣም ፈልገው ነው ዩቲዩብ ማለት በጣም ሞር ደግሞ ከዚህ የበለጠ እያደር እናንተ ስታበረታቱን በጣም አድርጌ ብዙ ማቅረብ እችላለሁ ማለት ነው። እናንተ ግን ከጎንና ታበረታችሁ በጣም ደስ ይለኛል።
ዩቲዩበሮች በዛው አጋጣሚ ትላልቅ ዩቲዩበሮች እንዳው ቪዲዮአችሁን አንዳንዴ ቪዲዮአችንን እያያችሁ አስተያየት ስጡን። ከእናንተ ብዙ ለሰን እንወስዳለን ማለት ነው። አስተምሩን። ተያይዘን እንደ ጋይስ ዩቲዩበሮች ይሄን ቪዲዮ ካያችሁ እንደው ላይክ አድርጉ። አብሽር በርታ በሉ። ደስ ይለኛል። ትላልቅ ዩቲዩበሮች ማለት ነው። አንድ ዩቲዩበር ለምሳሌ ገብተህ እንዴ በጣም አሪፍ ነው ብለህ የሆነ የቀረኝን ነገር አረም ብታረገኝ ዋው በጣም ነው ደስ የሚለኝ። ስለዚህ በሰብ ደግሞ እናንተ ሰብስክራይብ ማድረግ አይረሳ። እወዳችኋለሁ። አላህ ይወደዳችሁ።